የኩላሊት ስራ ማቆም ሽንት ላይ ብቻ ሳይሆን መላው ሰውነት ላይ ምልክት ያሳያል። በዚህ ቪዲዮ የኩላሊት በሽታ ቀደምት ምልክቶች፣ መንስኤዎች እና ኩላሊታችንን እንዴት መጠበቅ እንደምንችል በዝርዝር እናያለን። እብጠት፣ ድካም እና የትንፋሽ ማጠር ተራ ድካም ላይሆኑ ስለሚችሉ ቪዲዮውን እስከ መጨረሻው ይመልከቱ። ዛሬ የምንነጋገረው ስለ ሰውነታችን የጽዳት ሰራተኞች ወይም ማጣሪያዎች ስለሆኑት ኩላሊቶቻችን ነው። ኩላሊት ስራ ሲያቆም እንደ ሌሎች የጤና ችግሮች ወዲያውኑ ከፍተኛ ህመም ላይሰማን ይችላል። ይልቁንም በዝምታ እና ቀስ እያለ ነው ህይወታችንን አደጋ ላይ የሚጥለው። በዛሬው ቪዲዮ በቸልታ ሊታለፉ የማይገቡ የኩላሊት በሽታ ምልክቶችን ይዘንላችሁ ቀርበናል። በመጀመሪያ ጤናማ ኩላሊት በሰውነታችን ውስጥ ምን ይሰራል? ኩላሊት ቆሻሻን ከደም ውስጥ ያጣራል፣ የፈሳሽ መጠንን ያመጣጥናል፣ የደም ግፊትን ይቆጣጠራል፣ ደም እንዲመረት የሚረዳ ሆርሞን ያመነጫል፣ እንዲሁም አጥንታችን እንዲጠነክር ቫይታሚን ዲን ያስተካክላል። ኩላሊት ስራ ሲያቆም እነዚህ ሁሉ ተግባራት ይስተጓጎላል። ታዲያ ኩላሊታችን እየተጎዳ መሆኑን የሚያሳዩ ዋና ዋና ምልክቶች ምንድን ናቸው? አንደኛው የፊትና የአይን አካባቢ ማበጥ ነው። በተለይ ጠዋት ስትነሱ በአይኖ ዙሪያ እብጠት ካለ ይህ ኩላሊት ፕሮቲንን በሽንት መልክ እያስወጣ መሆኑን እና ፈሳሽ በሰውነት ውስጥ እየተከማቸ መሆኑን ይጠቁማል። ሁለተኛው የእግርና የቁርጭምጭሚት እብጠት ነው። በታችኛው የእግር ክፍል ላይ ፈሳሽ ሲከማች ጫማ ሊጠብዎት ይችላል። ያበጠውን ቦታ በጣቶ ሲጫኑት ምልክቱ ቶሎ የማይመለስ ከሆነ የኩላሊት ምልክት ሊሆን ስለሚችል ትኩረት ይፈልጋል። ሶስተኛውና ዋነኛው ምልክት የሽንት ለውጥ ነው። ከወትሮ ያነሰ ሽንት መሽናት ወይም ደግሞ በሌሊት ለሽንት በተደጋጋሚ መነሳት ምልክቶች ናቸው። በተለይ ሽንቶ እንደ ሳሙና አረፋ ካለው ይህ ፕሮቲን በከፍተኛ ሁኔታ ከሰውነቶ እየወጣ መሆኑን ያሳያል። አራተኛው ከፍተኛ ድካምና ዝለት ነው። በቂ ረፍት ቢያደርጉም የማይለቅ ድካም የሚሰማዎት ከሆነ መርዛማ ነገሮች ደም ውስጥ ስለተከማቹ እና ኩላሊት ደም የሚያመርተውን ሆርሞን መስራት ስላቆመ የደም ማነስ በመፈጠሩ ሊሆን ይችላል። በተጨማሪም ማቅለሽለሽ፣ የምግብ ፍላጎት ማጣት፣ በአፍ ውስጥ የብረት ጣዕም መሰማት እና የትንፋሽ ማጠር ሌሎች ምልክቶች ናቸው። በሳምባ ውስጥ ፈሳሽ ሲከማች ትንፋሽ መቆራረጥ ሊከሰት ይችላል። ሌላው ቀርቶ ነገሮችን የማሰብ እና ትኩረት የማድረግ ችሎታው ከቀነሰ ኩላሊቱ መርዛማ ነገሮችን ማጣራት አቅቶት ሊሆን ይችላል። ለኩላሊት በሽታ ዋነኛ መንስኤ የሚሆኑት የስኳር በሽታ እና ከፍተኛ የደም ግፊት ናቸው። በተጨማሪም ያለ ሐኪም ትዕዛዝ የህመም ማስታገሻዎችን ለረጅም ጊዜ መውሰድ ኩላሊትን ክፉኛ ይጎዳል። ታዲያ በአስቸኳይ ሐኪም ማየት ያለብዎት መቼ ነው? የማያቋርጥ የፊት ወይም የእግር እብጠት ካለ፣ የሽንት መጠን በከፍተኛ ሁኔታ ከቀነሰ ወይም ሽንቶ ደም የቀላቀለ ከሆነ መዘግየት የለብዎትም። በተለይ የስኳር ወይም የደም ግፊት ታካሚ ከሆኑ አዳዲስ ምልክቶችን መመርመር ያስፈልጋል። ያስታውሱ፣ የኩላሊት ስራ ማቆም ሽንት ላይ ብቻ ሳይሆን መላው ሰውነት ላይ ምልክት ያሳያል። ቀድሞ መመርመር የኩላሊት ጉዳትን ሊያቆም ወይም ሊቀንስ ይችላል። ይህም ወደ ዲያሊሲስ ወይም የደም ማጣሪያ ማሽን እንዳይሄዱ ይረዳዎታል። ጥያቄዎቻችሁን ኮሜንት ላይ አስቀምጡልን። ለተጨማሪ የጤና መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።